ኤሎሂም ለምድር የተወልን ነገር ቢኖር ክብሩን ነው። ይሄ መጽሐፍ ቅዱስ የምታዩት የሚናገረው በጠቅላላ ስለ ካቦድ ነው፣ ስለ እግዚአብሔር ክብር። ምክንያቱም ሚስ ያደረግነው እሱን ነዋ። አዳም የወጣው ከእግዚአብሔር ክብር አይደለም። የወደቀ ዓለም ላይ ሁል ጊዜ ወደ ላይ የለም፣ ወደ ታች መውረዳል። ወደ ታችም ብትወርድ በጉዞ ላይ ነው። ቀንም ይሁን ማታ እስክንደርስ ድረስ ጉዞአችን ይቀጥላል። ኪዳን ማለት በቀንም በሌሊትም ቢመችም ባይመችም አብሮ መጓዝ ማለት ነው። ዛሬ ደግሞ ካቦድ ኤሎሂም በሚል እንነጋገራለን። እስቲ ካቦድ በሉ። ካቦድ ኤሎሂም በሏ። ካቦድ ኤሎሂም። ካቦድ ኤሎሂም ማለት የእግዚአብሔር ክብር ማለት ነው። ስለ እግዚአብሔር ክብር እንነጋገራለን። ቅድም ወንድማችን የሚቀባ ሰው አለ ሲል እሱ ነው በልቤን የሚያለው። በዚህ የእግዚአብሔር ክብር ይገለጣል። እንቀባችኋለን። እግዚአብሔር ደግሞ ወደሚቀጥለው ያሻግረናል። አሜን። ተነስተን ዘጸአት 40 እናነብና ጸልይ እንቀመጣለን። እንደዚህ ይላል፣ ደመናውም የመገናኛውን ድንኳን ከደነ፣ የኤሎሂም ክብር ማደሪያውን ሞላ። ደመናውም በላዩ ስለነበረ የኤሎሂም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናው ባይነሳ እስከሚነሳበት ቀን ድረስ አይጓዙም ነበር። በመንገዳቸው ሁሉ በእስራኤል ቤት ሁሉ ፊት የኤሎሂም ደመና በማደሪያው ላይ በቀን ነበርና እሳትም በሌሊት በዚያ ላይ ነበረ። እስቲ በቀን ነበርና በሉ። እሳትም በሌሊት በዚያ ላይ ነበርና። እሳት ይሁን በኢየሱስ ክርስቶስ ስም። ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ ያ በቀንና በሌሊት የመራ ደመና በሼም የሽዋ ዛሬ የተለቀቀ ይሁን። ዝናብ እየዘነበ እንደሆነ ያንተ የሰማይ ደመና ዛሬ ይለቀቅልን። እሳት ይሁን በኢየሱስ ስም። ሕዝብ በክብር ይሞላ። የሚያነቃቃ መንፈስ ይምጣ። ክብርህ ቤቱን ይሙላ። ክብርህ ማደሪያውን ይሙላ። መቆም ማገልገል እስኪሳንን ድረስ ይህን ቤት በደመና ሙላው፣ በክብር ሙላው። እናመሰግናለን። የክፉ አሰራር የተመታ ይሁን፣ የአጋንንት ሥራ የተመታ ይሁን። አንተ በመካከላችን በድል እለፍ፣ በኃይል እለፍ፣ በክብር ተገለጥ። ሕዝብህን ንካ። በሼም የሽዋ የኤሎሂም ክብር በእኔ ላይ ያለ በሉ። እስቲ ካቦድ ኤሎሂም ይመጣልኛል በሉ። ካቦድ ኤሎሂም በእኔ ላይ አርፏል በሉ። በሼም የሽዋ ቁጭ በሉ። ኤሎሂም ለምድር የተወልን ነገር ቢኖር ክብሩን ነው። ይሄ መጽሐፍ ቅዱስ የምታዩት የሚናገረው በጠቅላላ ስለ ካቦድ ነው፣ ስለ እግዚአብሔር ክብር። ምክንያቱም ሚስ ያደረግነው እሱን ነዋ። አዳም የወጣው ከእግዚአብሔር ክብር አይደለም። ያንን ክብር ለመመለስ ነው የመጽሐፍ ቅዱስ የመጣው። አይሁዳውያንም የተጠሩት፣ ነቢያት የተጠሩት፣ ሐዋርያት የተጠሩት ክብሩን ለመመለስ ነው። ለመሆኑ ካቦድ ማለት ምን ማለት ነው? ካቦድ በዕብራይስጥ ካቦድ ማለት ክብደት ማለት ነው። ክብር ማለት ነው። ሀሎቱ ማለት ነው። ሰማይ ሲገኝ አገልግሎቱን ሩሃ ኮደሽ ወይም መንፈስ ቅዱስ ሲረከበው ማለት ነው። ካቦድ ማለት ሰማይ ዝቅ ሲል የኤሎሂም ማንነት ሲገለጽ ክብሩ፣ ክብደቱ፣ ህልውናው በሰው ልጆች መካከል ሲገለጽ ማለት ነው። ክብር ለስሙ ይሁን። ይሄ ነው የሚመጣው። መጽሐፍ ቅዱስ ታናህ ይባላል። ይሄ ብሉይ ኪዳን ታናህ ነቢያትን ክቱቢም ይባላል። እንደገና መጽሐፍት ክቱቢም ነቢይም እና ደግሞ ቶራ 5 መጽሐፍቶች እነሱ በሙሉ ከዘፍጥረት ጀምሮ የተጻፉት ይህንን ካቦድ ኤሎሂምን ለሰው ልጅ ለመስጠት ነው። ይሄ ይምጣልን ዛሬ። አሜን እንላለን ወይ? ክብደቱ ብዙ ጊዜ እነዚህ እስራኤልን የማይወዱ ወይም ከመጽሐፍ ቅዱስ ሐሳብ የወጡ ሰዎች እኛ የምናምነው በብሪት አዳሻ ነው፣ በአዲስ ኪዳን ነው፣ ብሉይ ኪዳን የአይሁዳውያን ይላል። አር ዩ ሹር? አዲስ ኪዳን ለአሕዛብ ተሰጠ ይላል እንዴ? ኤርምያስ 31 ላይ እኮ የሚናገረው አዲስ ኪዳን ከአባቶቻችሁ ጋር እንደገባሁት ያለ ሳይሆን
በልባችሁ የሚጻፍ ብሪት አዳሽ ወይም አዲስ ኪዳንን ለእናንተ ሰጠኋችሁ ነው የሚለው። ለአይሁዳውያን ነው ብሪት አዳሽም የተሰጠው አዲስ ኪዳንም ብሉይ ኪዳንም። ይሄን ስለማናውቅ ወይም ስለማያውቁ ሰዎች የእስራኤል ጥላቻ በውስጣቸው ስላለ መጽሐፉን ያጣምሙታል። ስለዚህ መጽሐፍ ቅዱስ ጠቅላላ የሚናገረው ስለ ካቦድ ነው። እስቲ ካቦድ በሉ። እንግዲህ ይሄ ካቦድ የሚለውን ነግሬያቸዋለሁ። ዌይት ማለት ነው ወይም ሄቪነስ፣ ከባድ የሆነ ማለት ነው። እንደገና በሰዎች ውስጥ ደግሞ ማደር ወይም በድንኳኑ ሳይቀር ሲያድር ማለት ነው። በግሪክ ቃል ምን ይላል? ዶክሳ ይለዋል። ዶክሳ ማለት ደግሞ ኦፒኒየን ይለዋል፣ ኦነር ይለዋል፣ ብራይትነስ ወይም ማግኒፊሰንስ ይለዋል። ተመሳሳይ የሆነ ነው። የሚያንጸባርቅ ልናየው የማንችል ልለማመደው የማንችል። ሙሴ እባክህ ክብርን አሳየኝ አለ። ክብሬን አይቶ ሰው መቆም አይችልም። ያንን ነው የሚና ፊቴን ሰው አይቶ ሊቆም አይችልም። አይደለም ፊቴን ማየት ክብሬን እንኳን ማየት አትችልም። ምክንያቱም ትዝ ይላችሁ ከሆነ ሙሴ ወደ ተራራ ሲወጣ ሲመለስ ፊቱ ምን ይል ነበር ይላል? ያንጸባርቃል። አንጸባርቃለሁ በሉ እስቲ። እግዚአብሔር ይባረክ። ፊታችሁ ይብራ ባካችሁ። ይሄውን በእግዚአብሔር ቃል ፊታችሁ የእግዚአብሔር ፊት ይብራላችሁ ስንል የሚመስላችሁ ዝም ብሎ ኖ ያ ክብሩ ያ ህልውናው በፊታችሁ ላይ ይታይ ማለት ነው። ጠላትን ያስደንግጥላችሁ፣ በሞገስ ተቀቡ ማለት ነው። የእግዚአብሔር ፊት ያብራላችሁ ስንል ይሄን ነው የምንናገረው። አሜን እንላለን ወይ? ማኒፌስት ኦፍ ፕሬዘንስ፣ የእግዚአብሔር ፕሬዘንት ሸካይና ይለዋል በዕብራይስጥ። በውስጣችን ሲያድር ያ ህልውናው ሲመጣ ተራ ሰው መሆን ያቅተናል። ተራ ንግግር አንናገርም። ተራ አስተሳሰብ አናስብም። የበለጠ ነገር፣ ከፍ ያለ ነገር፣ አርቆ የሚያሻግር ትውልድን የሚያሻግር ምድርን የሚፈውስ ነገር ማየት እንጀምራለን። እዚህ ቦታ ላይ ያ ትውልድ ይነሳል። እናንተ ልጆቻችሁ የክብሩ ተካፋይ ሆናችሁ ክብሩን ተሸክማችሁ ትሄዳላችሁ። ክብሩ ሲመጣ እንደሌላ ሰው ነው የምትሆኑት። ለዚህ እኮ ነው ዮሐንስ 1:14 ምን ይናገራል? ቃልም ሥጋ ሆነ ይላል። ቃል ምን ሆነ? የትኛው ቃል? በመጀመሪያ ምድር ስትርመሰመስ በነበረችበት የዘፍጥረት 1 ላይ ኤሎሂም ምን አለ? ብርሃን ይሁን አለ ይላል። ሃሌሉያ! ብርሃን ይሁን። አሁንም ዮሐንስ ወንጌል ምዕራፍ 1 ስትጀምሩ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ ላይ አደረ ይላል። በአንቺ ውስጥ በአንተ ውስጥ የሚያድረው ክብሩ ነው። አሜን እንላለን ወይ? ያ ክብር ማን ነው? አባቱ ነው። አባቱ ለማን ሰጠው? ለልጁ። ልጁ ለማን ሰጠ? ለእኛ ሰጠ። ክብር ተቀብያለሁ በሉ እስቲ። እንደ ተራ ሰው አትራመዱ። እናንተ እንደ አለፈ ሰው፣ እንደ ተሻገረ ሰው ሁልጊዜ ዕለት ዕለት መሄድ ያስፈልጋል። ክብሩ ሲመጣ ሰው የሚባል ፍጥረት ውርውር ማለት ያቆማል፣ ይወድቃል። በእግዚአብሔር ፊት መቆም ቢችል ኃይል የለም። አሁን በስጋውያን ቤተክርስቲያን ስለያዙት በስልጣን ይጣላሉ፣ በገንዘብ ይጣላሉ፣ በዘር ይጣላሉ። ስጋውያን ናቸው። ይሄ ስጋ ሐሳብ ነው። የጌታ ነገር ሲመጣ ግን ይሄ ሁሉ ይወድቃል፣ ይጣልልን። አሁንም እግዚአብሔር የተባረከ ይሁን። ካቦድ ቦታውን ሲይዝ ቋጠሮ ይበጠሳል፣ ቀንበር ይሰበራል፣ ያጎበጠ ይቃናል፣ ተስፋ የቆረጠ በተስፋ ይሟላል፣ የተጨነቀ ያርፋል። ካቦድ ሲመጣ ሻሎም ይሆናል። አምላካችን ይህንን ያደርገዋል። ያህዌ መገኘቱን የሚያሳየው በደመና ውስጥ ነው። ሙሴ ወደ ደመና ውስጥ ወደ ድንኳኑ ሲገባ ምን ይሆናል? ደመና ምን ያደርገዋል? ድንኳኑን ይሸፍነዋል ይላል። መጀመሪያ ደመና ይመጣል አይልም። ሙሴ ሲገባ ሲገባለሁ በሉ። ወደ ድንኳኑ ስትገቡ ወደ እግዚአብሔር ህልውና ወደ ማደሪያው በጸሎት በመንፈስ በኃይል ስትገቡ ደመና ይከተላል። አሜን እንላለን ወይ? ቅድም ነገርኳችሁ። ዝናቡ ዝም ብሎ አይመጣም፣ ፀሐይ ይመታዋል። ፀሐይ ሲመታው ይተናል። ሲተን ላይ ያለው ፀሐይ ደግሞ እንደገና ሲመታው ደመናው ዝናብ ይሆናል። ዝናብ ይሆናል ለህይወታችሁ ላይ። አሜን እንላለን ወይ? ሙሴ መግባት እስከሚችልበት ድረስ ህልውናው ይከብደው ነበር። በሎ ያሆል ሞሼ ላቦ ይላል። ሙሴ ወደፊት ሊመጣ አልቻለም።
የእግዚአብሔር ክብደት የማዳሩ የመንፈስ ቅዱስ ጸጋ ቦታውን ተቆጣጥሮ ስለነበረ መግባት አልቻለም። ሌላው ደግሞ ምን ይላል? ደመናው በተነሳ ጊዜ ህዝቡ ምን ይላል? ይነሳል። ደመናው ሲቀመጥስ ይቀመጣል። ጂፒኤስ የሚባለው ነገር እስራኤላውያን ነው የፈጠሩት። ጂፒኤስ ማለት ግሎባል ታስታውሱታላችሁ? ፖዚሽን ሲስተም ማለት ነው። የዓለምን ሲስተም በግሎባል ወይም በጂፒኤስ አማካኝነት አሁን ከዚህ ተነስታችሁ እዚህም ሀገር ጀምራችኋል። ሎኬሽን ትላላችሁ አይደል? ሎኬሽን ላክ እስራኤል ነው የሰራችሁ። አለማወቅ በረከትን ሰው ብዙ ቤተክርስቲያኖች ለበረከት ተጠርተው ወደ እርግማን የሚገቡት ብዙ ቤተክርስቲያናት ሲጣሉ የምታዩቸው ሲሳደዱ የምታዩቸው ከበረከቱ ስለወጡ እና የሚገርማችሁ ይህ ክብር በቀንና በሌሊት ይመራቸው ነበር ይላል። ወዴት ነው? ከግብጽ ነው የወጡት አይደለም? የሳሃራ በረሃን ነው የሚያቋርጡት። የግብጽን በረሃ ነው ሲናይን ነው የሚያቋርጡት። እኛ እዛ ነበር። እኔም ባለቤትም አንዱ ልጃችን እዛ ነው የተወለደው። እናውቀዋለን በረሃው ምን ያህል ከባድ እንደሆነ። መንገድ የለውም። አሁን እንኳን አንዳንድ ቦታ ላይ አስፋልት ተሰርቷል። የለውም። እነዚህ ሰዎች ከግብጽ ባርነት ነው የወጡ። ገና ህዝቦች አልሆኑም። ከዛስ ምን ሆነ? የኤሎሂም ክብር በቀንና በሌሊት ይመራቸው ነበር። ደመናው ለምን ነው በቀን የሆነው? ቀን በረሃ ነው። ኤር ኮንዲሽን በነፃ አየኔ ጌታ ሃሌሉያ አሜን በለባክን እያኖረ ያለ ጌታ ስለሚገባ ሳይሆን ስለምሕረቱ ነው፣ በቸርነቱ ነው፣ በፍቅሩ ነው እያኖረ ያለ። ደመና በቀን ይላል። ሌሊት ደግሞ ኤሌክትሪክ ስለሌለ ፀሐይ ምን ሆኗል? እሳት። የኛ ኮንግሪጌሽን ኢየሩሳሌም ያለው አሙድ ሃኤሽ ነው የሚባለው የእሳት አምድ ማለት ነው። እና የእሳት አምድ ሆናቸው። የእሳት አምድ ለምንድነው የሆነ ብዬ ሳስብ በበረሃ ምንድነው ያለው? ጊንጥ አለ፣ እባብ አለ አይደለ እንዴ? የሚናደፍ አለ። እሳቱ ከጊንጥ ይጠብቃቸው ነበር፣ ከእባብ ይጠብቃቸው ነበር። እግዚአብሔር ሕዝቡን በሰላም ያሻግራል። እያሻገረ ያለ ጌታ መርዛሙን እባብ እየመታ ሞትን እየቀጠቀጠ በሕይወት ኑር ብሎ የሚያኖር የእግዚአብሔር ክብር ነው። አሜን በልባክን የእግዚአብሔር ክብር ነው እየመራህ ያለ። መንገድ በጠፋበት መንገድ እየሆነ ኃይል በሌለበት ቦታ ላይ እሱ ኃይል እየሆነ እሱ ጉልበት እየሆነ እየመራ ያለ ክብሩ ነው። ክብር ለስሙ ይሁን። አሜን እንላለን ወይ? ጉዞው በቀንና በሌሊት ነው በሉ እስቲ። አንዳንዱ ሰው እኔ ቤተክርስቲያን የሚሄደው እግዚአብሔር ሲያሳካልኝ ነው። እሺ ካላሳካስ አኩርፌያለሁ። አኩርፋ ለማንም ይቀርበት። አንዳንዱ ደግሞ ሲመቸኝ ነው ቤተክርስቲያን የሚሄደው። የእግዚአብሔር ቃል ግን የሚለው ቢመችም ባይመችም ምን ማለት ነው? አንደኛ የምንኖርበት ዓለም የወደቀ ዓለም ነው። የወደቀ ዓለም ላይ ሁል ጊዜ ወደ ላይ የለም፣ ወደ ታች መውረድ አለ። ወደ ታችም ብትወርድ በጉዞ ላይ ነው። አሜን በልባክ። እኛ ወደ ሱዳን ስንሄድ አድካሚ ነው መንገዱ። እግራችን አባብጧል፣ እንቅፋት የመተው ይደማል። አንዳንዱ ሰው ደክሞት የሞታል እዛ ላይ ራብ። ሬሳ እያየን ነው። ሬሳ ስታይ ምንድነው የምትጠብቀው? እኔም ነገ እንደዚህ ነው የምትለው። ግን ምን እንላለን? የፈለገ ቢሆን ቀን የሚሆን ማታ እስክንደርስ ድረስ ጉዟችን ይቀጥላል። አሜን ትላለህ ወይ? ኪዳን ማለት በቀንም በሌሊትም ቢመችም ባይመችም አብሮ መጓዝ ማለት ነው። አሜን በልባክን 43 ዓመት እኔና ባለቤቴ 43 ዓመት ምናልባት አብዛኛው የሌሊት ጨለማ ጊዜ ነበር። የማይመች የምንበላው ያጣንበት፣ በረንዳ ያደርንበት፣ ከሰው ተራ የወጣንበት፣ እንደ ሰው ያልተቆጠርንበት አብዛኛው ግን ጉዟችን በቀንም በሌሊትም። ዛሬ ሌሊት ቀን ሆኖልናል። ለኛ ቀን ሆነ ብለን ግን ጉዞ አላቆም። አሁን መተናል ጉዞ ልንጀምር እንደገና። ኪዳን ከሁኔታ ጋር ይያያዝ። መጽሐፍ ጽፍ ያለው ከሰርግ ማግስት የሚል ጋብቻ ማግኘት ማጣት አገር መቀየር አይወስነው። ኪዳን
በኪዳን የጸና ሕዝብ ያሸንፋል፣ ይሻገራል። አምላካቸውን የሚያውቁ ሕዝቦች ምን ይላሉ? ይበረታሉ። ይበረታሉ በል እስቲ፣ እበረታለሁ በል እባክህ፣ እበረታለሁ በይ። አደርገዋለሁኝ ኃይልን በሚሰጠኝ በማን? በክርስቶስ። ስንቱን? ሁሉን። ማግኘቱንም ማጣቱንም፣ መራቡንም መጠማቱንም፣ መድከሙንም መበርታቱንም ሁሉን በማን? ኃይልን በሚሰጠኝ በየሽዋ። ኃይልን በሚሰጠኝ በል እባክህ፣ በየሽዋ ሁሉን እችላለሁ። የሚሻገር ሕዝብ ያሳየኛል ጌታ፣ ይህን ተቋቁሞ የሚሄድ። አሜን በል እባክህ። ተቋቁመሽ ትሄጃለሽ፣ ተቋቁመ ታልፋለህ። ዛሬ ያለህበት ያንተ ማንነት አይደለም። ነገ ሌላ ህይወት አለ፣ ነገ ሌላ ዘመን አለ። የማየው የተሻገረ ሕዝብ ነው። የማየው ያለፈ ሕዝብ ነው። የማየው በቀንና በሌሊት የሚጓዝ ሕዝብ ነው። ተስፋ የማይቆርጥ የበረታ ያደርጋል። አሜን እንላለን ሆይ። ሃሌሉያ! ኢየሱስ ይባረክ። ክብሩ ሲመጣ ይሄን ነው የሚያደርግ። ወደ ሱዳን ስንሄድ ከባድ ነው። አሁን ሳውት ሱዳን አሁን እንኳን ስንሄድ ከባድ ነው። ዩጋንዳ ስትሄድ ከባድ ነው። ግን አንድ ቀን አጉረምርም ያላውቅ። አይ አምላኬ፣ እነዚህን ሕዝቦች ላገለግል መረጥከኝ። እኔ ማን ሆንኩና ነው ዩጋንዳ መጥቼ ኢንቴቤ ወዳጆች እስራኤላውያን ድንቅ ያደረጉበት ቦታ ላይ ሄጄ እንድሰብክ? አይ ጌታ፣ ብዙ እኮ የማይመች ነገር አለ። ማይመች ገና ከኤርፖርት ነው የሚጀምረው። ኔቨር ጊቭ አፕ። ሁሉ ጊዜ ይቻላል፣ አደርገዋለሁ። ጌታ ከኔ ጋር ነው። የጠራኝ እሱ ሊያስፈጽመኝ ነው የጠራው። አሜን እንላለን ወይ? የእግዚአብሔር ክብር በእናንተ ላይ ይገለጣል። ደካማው ይበረታል፣ ያዘነው ይጽናናል፣ ባዶ የሆነው በበረከት ይሞላል። እጆቻችሁ እንደ አብርሃም የተባረኩ ይሆናሉ። የምትሰጡ እንጂ የምትለምኑ አትሆኑም። ክብሩ ሞገስ ይሆናችኋል። በግንባራችሁ ላይ እሳት ይነዳል። በሄዳችሁበት ቦታ ሁሉ መከናወን ይሆናል። ለምን? የካቦድ ኤሎሂም ሃሌሉያ! የእግዚአብሔር ክብር ይቀድማችኋል፣ እርሱ ይከተላችኋል። አሜን ይሁንላችሁ። ክብር ለእግዚአብሔር አምጡ ባካችሁ። ሃሌሉያ ሃሌሉያ! ኢየሱስ ይባረክ። ጉዞ በቀንም በሌሊትም ቢመችም ባይመችም ይሄዳል። ሁለተኛ ዜና 5 ላይ እንደዚህ ይላል፣ በዛኝ የነበሩ ካህናት ተቀድሰው ነበር። እስቲ ካህን ይሆናል ለዚህ? ካህናችሁ ሆይ እቀደሳለሁ በሉ እስቲ። ቅድስና የእግዚአብሔርን ክብር ያመጣዋል። አንደበት መቀደስ አለበት፣ እጅ መቀደስ አለበት፣ እግር መቀደስ። ይሄ እዚህ ላይ ያሰርነው ታሊት 4 ማዕዘን የሆነበት በአራቱ አቅጣጫ ፈጣሪህን አስብ። ወደ ዝሙት፣ ወደ ስርቆት፣ ወደ ምንዝርና እንዳትሄድ አምላክን ያህዌን አስብ። ከግብፅ ባርነት ያወጣህን ነው። መልእክት አለው፣ ዝም ብሎ አይደለም። ተቀድሰው ነበር። አዳምጡ። በሰሞናቸው አልከፈልም በሉ እስቲ፣ አልከፈልም በሉ። አትከፋፈሉ። ባልና ሚስት ከተከፋፈለ ትዳር ይፈርሳል። ልጆች ዓላማ ቢስ ይሆናሉ። ቤተ ክርስቲያን ከተከፋፈለች ቤተ ክርስቲያን አትጸናም። ስለዚህ ነው አልተከፋፈሉም። መዘምራን የነበሩት ሌዋውያን ሁሉ አሳፍ፣ ኤማን፣ ኤዶታም ልጆቹ ወንድሞቻቸውም ጥሩ በፍታ ለብሰው፣ እስቲ ጥሩ በፍታ በሉ፣ ለብሰው ጸናጽል፣ በገና፣ መሰንቆም እየመቱ በመሰዊያ አጠገብ በምስራቅ በኩል፣ እስቲ በምስራቅ በኩል በሉ፣ ወደ ምስራቅ ሄዳለሁ በሉት። ግድ የላችሁም። ወደ ምስራቅ ይሁንላችሁ ጉዟችሁ። ምስራቅ አዲስ ቢጊኒንግ ነው፣ አዲስ ምዕራፍ ነው። ፀሐይ ሲወጣ ጨለማው ሲገፈፍ ወደ ምስራቅ። እነዚህ ሰዎች ወደ ምስራቅ፣ አማኝ ወደ ምስራቅ ነው የሚያይ። ሁልጊዜ ፖዘቲቭ ነው፣ ይመለከታል። አሁን ያለውን አይደለም የሚያው። አሁን ይሄን ካያችሁት ስንት ያማሩ ቸርቾች እያሉ እዚህ ድንኳን ውስጥ መጥቼ ጭቃ ውስጥ መጥቼ ምን አታገለኝ? ድንኳን ጨርቅ ላይ ምስራቅ ግን አለ እዚህ። ይሄን አይደለም እኔ የማየው የሚመጣውን 23 ህንፃ ነው። እዛ ላይ የሚፈለፈሉትን አዳዲስ ትውልዶች፣ የሚነሱትን ሐዋርያት፣ ነቢያት፣ ፓስተሮች፣ እረኞች፣ የሀገር መሪዎች እዛ ውስጥ ሲፈለፈሉ ያለሁኝ። ይሄንን ጌታ ያደርገዋል።
አሜን በልባክን። በምስራቅ በኩል ቆመው ነበር። ከነርሱ ጋር 120 ካህናት መለከት ይነፉ ነበር። ቅድም ስለ መለከት ነግሯቸዋል። ሌላም እንጨምራል። 7 አይነት ትርጉም አለው ለምን መለከት እንደሚነፋ። 5ቱ ነው ቅድም የነገራችሁ፣ 7 ናቸው። እንመጣባቸዋለን፣ ጽፈን እንሰጣቸዋለን። ለእያንዳንዳችሁ ቤታችሁ ታደርጉታላችሁ። በምስራቅ በኩል ቆመው ሁሉም መለከት ይነፉ ነበር ይልና ካህናቱ ከመቅደስ በወጡ ጊዜ መለከቱን የሚነፉ መዘምራኑም በአንድነት ሆነው ኤሎሂምን እያመሰገኑና እያከበሩ ኤሎሂም ቸር ነውና፣ እስቲ ቸር ነውና በሉ፣ ምሕረቱ ለዘላለም ነውና ኤሎሂምን አመሰገኑ እያሉ በአንድ ቃል በሉ ድምፃቸውን ወደ ላይ ከፍ አድርገው በመለከትና በጸናጽል በዜማ ዕቃ ኤሎሂምን ባመሰገኑ ጊዜ ደመናው የያህዌን ቤት ሞላው። ያህዌ ክብር የኤሎሂም ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸውም። ይሄ ክብር ይምጣ በዚህ ቦታ ላይ ይሄ ይሆናል። አንድ ቀን እርግጠኛ ሆኜ ነግራችኋለሁ። ማንም ሰው እዚህ ቆሞ ማንንም አያይም። ጌታ ብቻ ይታያል እዚህ ቦታ። ክብሩ እሱ ብቻ ነው። ቦዲጋርድ አያስፈልገውም፣ ምንም አያስፈልገውም። እሱ ራሱ ሁሉን ይቆጣጠራል። መንፈስ ቅዱስ ይቆጣጠራችሁ እባክህ። አሜን በልባክን በሎ ያኽሉ ሀኮሃኒም ለአሞር ልሻሬት ሚፍኔ ሃአናን ኪመሌ ካቦድ አዶናይ ኤት ባይት ኤሎሂም። ካህናት መቆምና ማገልገል አልቻሉም። የተለመደ አገልግሎት ያቆማል። ይሄ ዝም ብሎ በኖ ያቆምና ኤሎሂም ክብሩን ይወርስዳል። ኤሎሂም ቤቱን ይሞላል። ኤሎሂም ካለሽበት ያነሳሻል። ኤሎሂም ካለበት ያወጣል። የተለመደ ነገር ያቆምና ኤሎሂም እያለየ እያነሳ ወደ ማዶ ያሻግራል። አሜን በል። ዛሬ የሚቀባ ሰው አለ። ዛሬ የሚሆን ነገር አለ። የኤሎሂም ክብር አሁን ይወርሳቸዋል። አሁን ያገኛቸዋል። ኤሎሂም እንደፈቀደ ማኬሬ ቦሎላ ባንዳሴ ራባላ ባንዳሴ ምስጋና የጌታን ዙፋን ያነቃንቀዋል። ምስጋና ወደ ሌላ ምዕራፍ ያሻግራል። ምስጋና ጭንቀትና ፍርሃትን ያስወግዳል። ምስጋና የያህዌን ግርማ ያመጣል። አመሰግናለሁ በልባክን። እስቲ ክብር ለእግዚአብሔር አምጣ እባክህ። ሃሌሉያ። በምስጋና ድል አለ። በምስጋና ኃይል አለ። በምስጋና ማሸነፍ አለ። በምስጋና ዝመቱ የሚለው መዝሙር ታውቁታላችሁ። እኛ ደግሞ በማጉረምረም ስታጉረመርም ሰይጣን ነው አንተን የሚወርስ። ምንም ላትጨምር ምንም ላትቀንስ ለምን ታጉረመርማለህ? አንዳንድ ጊዜ እኔ እዛ እስራኤልም እያለሁ ሁል ጊዜ የኔ መልእክት እንሻገራለን ነው። ማይመች እኮ ነው እንዴ ራባይ እንደው እንሻገራለን እያልክ ስደት በዛብን። እንሻገራለን። በአንደበቴ እሻገራለሁ እያልኩ በመከራ ባልፍ ይሻለኛል። አልሻገርም እያልኩ ሞትን ከምጋብዝ። አሜን በል እባክህ። እሻገራለሁ በይስቴ። ዛሬ የምታያቸውን ግብፃውያን ለዘላለም። አንዳንዱ ሰው እኮ እኔ ገንዘብ የለኝም የነንትራታ አለቃ ያይ ከሁሉ በላይ የሆነው ኤሎሂም አጠገብሽ ቁሞ አጠገብ ቁሞ እየመራ እያሻገረ የምን በሰው መታመን የምን በሰው መደገፍ። ኤሎሂም ከሁሉ ይበልጣል። አዶናይ ከሁሉ ይበልጣል። የሰው ፊት አይቶ የማያዳላ ወንድ ሴት የማይል ድሃ ሀብታም የማይል እሱ በክብሩ ይነካሻል፣ ይነካሃል። አንዳንድ ሰዎች ከነገ ጀምሮ አዲስ ነገር ታያላችሁ። ጌታ ይናገረኛል። ያልተጠባበቃቻቸው ሰዎች ልባቸው ቀልጦ ታያላችሁ። እኔ ቀድማለሁ ይለኛል ጌታ። አይ ክብር መጣ፣ ኃይል መጣ፣ ሞገስ መጣ። አይ ሃሌሉያ። ኢሳይያስ 40 ያህዌ ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የኤሎሂም አፍ ይህን ተናግሯልና። ሕዝቅኤል ደስ ይለኛል። በ586 ቅድመ ዓለም ከክርስቶስ ልደት በፊት ባቢሎናውያን እስራኤል ሲያስጨንቁ እንዲህ አለ፣ መንፈስ አነሳኝ።
ይነሳለሁ በለባክ መንፈስ አነሳኛል። ሃሌሉያ! አረ የሚያነሳ መንፈስ መጥቷል። በልባችሁ ውስጥ አሁን ፈውስ እየሆነ ያለው የሌለ ነገር እየሆነ ነው። የማይ መንፈስ አነሳኝ፣ ወደ ውስጠኛው አደባባይ አገባኝ። እነሆም የኤሎሄም ክብር መቅደሱን ሞልቶት ነበር። በክብሩ ተሞልቻለሁ በለባክ መቅደሱ ይሞላ ዛሬ። ተሞይ ተሞላ ተሞይ ተሞላ ተሞይ ተሞላ በሸም ይሽዋ ወደ ውስጠኛው አደባባይ የእግዚአብሔር ክብር የማዳኑ ጸጋ የፈውስ ጸጋ ባንተ ላይ አሁን ይውረድ፣ ባንቺ ላይ አሁን ይውረድ። ሃሌሉያ! ዕንባቆም 2:14 ላይ ውሃ ባህርን እንደሚከድን ይህ ጥቅሳችን ነው። ይህ የዚህ ጉባኤ ጥቅስ ነው። ለወደፊቱ እንትናችን ላይ የሚጻፈው ዕንባቆም 2:14 ውሃ ባህርን እንደሚከድን ምድር የያዌን ክብር በማወቅ ትሞላለች። ክብሩን በማወቅ ሞላለሁ በሉ ባካችሁ። ተነሱ ተነሱ ተነሱ። ክብሩ በእናንተ ላይ ይምጣው። እጆቻችሁን ዘርጉ፣ አይኖቻችሁ ይጨፈኑ። አሁን የእግዚአብሔር ክብር ይመጣል።